ኖህና ልጆቹ ከመርከብ ከወጡ በኋላ እግዚአብሔር ባረካቸው ይበዙ ዘንድ ይራቡና ምድርን የሚሞላት ዘንድ እግዚአብሔር አዘዛቸው ማለት ነው። ኖህም ደግሞ መስዋዕት ባቀረበ ጊዜ እግዚአብሔር በደመና ላይ ቀስትን ስሎ አሳይቶ ቃል ኪዳን ከሱ ጋር ገባ። ከዚህ በኋላ ምድርን በንፍር ውሃ ድጋሚ ላይ ያጠፋት ብሎ እግዚአብሔር ደግሞ ለኖህ ማለለት ማለት ነው። እንግዲህ ከዚህ በኋላ በኦሪት ዘፍጥረት ምዕራፍ 9 ላይ የምናገኘው ሌላኛው ታሪክ የኖህ ልጆችን ዘር ሐረግ መጥቀስ የሚጀምርበት ክፍል ነው ማለት ነው። በዚህን ጊዜ ግን የተፈጠረ አንድ ታሪክ በምዕራፍ 9 ላይ ተቀምጦ እናገኛለን። እሱ ምንድነው? ኖህ ገበሬ ሆኖ ነበረ። ወይንም ሰርቶ ጠጥቶ በሰከረ ጊዜ ሁለቱ ልጆቹ ሴምና ያፌት ልብስ ወስደው አለበሱት። በዚህን ጊዜ ካም የሰራበትን ነገር አውቆ ስለነበረ ኖህ ልጁ ካምን ሊረግመው አልፈቀደም። ነገር ግን እርግማኑ ወደ ከነዓን አዞረ ማለት ነው። አባቶቻችን ይህን ነገር ለሁለት ነገር እንደሆነ ይጠቅሱልናል በትርጓሜያቸው። ለምንድነው ካም ባጠፋው ነገር ልጁ ከነዓን የተረገመው የሚለውን ነገር ሲያነሱ የመጀመሪያው ሄዶ መጀመሪያ ለካም የነገረው ልጁ ከነዓን ነበር። በምዕራፍ 9 የከነዓንን ስም እናገኘዋለን። በሚገርም ሁኔታ የከነዓን አባት ካም ብሎ ነው የጠቀሰው ስሙን ራሱ ሲጠቅስ እና የአባቶቻችን ይሄን ደግሞ በምክንያት ነው። ምክንያቱም ከነዓን ለአባቱ ለካም ሄዶ ስለነገረውና እንዲስቅበት ስላደረገ ብሎ ካምን ረግሞታል። ሁለተኛ ደግሞ እግዚአብሔር ልክ ከመርከብ እንደወጡ ሶስቱ ልጆቹን በምድር ላይ በዙ ዘንድ ባርኳቸው ስለነበረ እግዚአብሔር የባረካቸው ልጆች ደግሞ መርገም እንደማይገባ ኖህ ያምን። ሌላው ደግሞ ያፌትና ሴምን ባርኳቸዋል። ያፌትን ዘሩ እንዲበዛለት ግዛቱም እንዲሰፋ እግዚአብሔር ደግሞ በሴም ድንኳን እንዲያደር መርቆታል። እግዚአብሔር በሴም ድንኳን እንዲያደር መመረቁ ደግሞ የሴም ልጆች እና ዘሮች በሚሆኑ በአብርሃም በዳዊት ዘር ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ ትንቢት መሆኑን ነግረውናል ማለት ነው።